ሐረግ ክፍል 89 ተለቀቀ። ታውቃለህ፣ መጀመሪያ እንዳየሁ ነበር የወደድኩህ ብሎ ከቢኒ አፍ ያሰረውን ሻሽ አወለቀው። ታውቃለህ፣ ቤተሰቦችስ? ቢኒም ግራ ገባውና እያየው ነበረ። ታውቃለህ፣ ሳላደንቅህ ግን አላልፍም። ያፌትን አሳሰርከው። ዋው ልብኛ ነህ እባክህ። እንደዚህ የሚንቁ ሰዎችን ሁልጊዜ ነው። ቢኒም ብራቮ እያለ እያጨበጨበልን ነበር። ብረቱንም እያጋጨው ነበር። አውራ እንጂ እያለ ምን አባ ይዘጋል? ምንም ማድረግ ይሁን በመስመሬ የመጣውን ማለፍ አስችልም። እኔ የቤት የኔ የሆነችን ሴት ማንም ሰው መንካት አይችልም። ስማኝ አንተ ሙችቻ፣ ለእንዳንተ አይነቱ እኔ ቃላት አላባክንም። ወንድነት የሚለካው ፊት ለፊት ነው አለ ቢኒ። እንዳንተ የሰው ጥላ በመሆን አይደለም ሲል ሳቀ። ምንም አይነት ንግግር የለም። ይኸውልህ ላውድን ክፈተው፣ እመነኝ ከእኔ አታመልጥም፣ አልለቅህም ብሎ ገፍትሮ ጣለው። በጣም ፍሮ ሆነ። እስኪ መጀመሪያ በህይወት መኖርህን እወቅ ጅል አለው። በላሁን ክፈተው፣ ያለበለዚያ በዚህ እንትን አናትን እፈረክስልሃለሁ። አንተ ክፈተው። ይኸውልህ ቤተሰቦችህ እንደ ሞት ነው የሚያውቁት። ቢያንስ ደህንነትህን እናሳያቸው፣ ክፈተው ብሎ መተው። ቢኒም ከፈተለት። ይሄ ሴታ ሴት የሆነ በሱ ወንድነት እንዲያገተው ለእህቱ ነበረ ሚሴጅ የላከው። ፊቱንም ፎቶ እያነሳው ነበር የመታውን። ካነሳው በኋላ ለእህቲቱ ላከ። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውጭም በውስጥም ያላችሁ ሰላማችሁ ይብዛልሽ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የማትረባ ወንድ ነኝ ብለህ እንዳታስብ አለ ቢኒ። አታስብ፣ ወንድነቴን አሳያለሁ አለ። እሱ ግን በማስፈራራት እና ለእህቱ የቢኒን ፎቶ አንስቶ ልኮ ነው። ለዚህ ሚሴጁ ደረሳት ብላ ደነገጠች፣ አለቀሰችም ሳቀችም። እንደ ማልቀስም እንደ መሳቅም እያለች ነው። ወንድሟን በጣም ደነገጠ፣ እህቷም እንደዛ። ወንድሜ ወንድሜ ምን ሆነሽ ነው? እያለቀሽ እኮ ወንድሜ እያለች ቆይ እስኪ ምንድን ነው የተፈጠረው? ለምን አልነግረኝም አለቻት። ወንድሜ ቢኒ በህይወት አለ ስትል ሁሉም ደስተኛ ነው። እሷም እህቷን አቅፋ ወንድሙም ሳቀ። እሱ ሚሴጁን እያየ እየሳቀ ነበረ። በቃ አሁን ተረጋጊ፣ አሁን እኮ በህይወት አለ። አዎ ቢኒ በህይወት አለ፣ አልሞተም፣ በህይወት አለ። ጽዬ እባክሽን ተረጋጊ። ግን ማን አባት ነው እንደዚህ ያደረገው? ቢኒ ከመኖሩ ውጭ በህይወት ከመኖሩ ውጭ እኮ ይኸው በጣም ተጎድቷል። ቆይ ማን ነው በቢኒ ስልክ ፎቶና ቴክስቱን የላከኝ? ወንድሜ ምን እያልክ ነው? በዚህ ሰዓት
የእሱ በህይወት መኖር እና አለመኖር እንጂ ማላከው ማን እንደላከው የሚያሳስበኝ ይመስላል። ማንም ይሁን ማን ይሄን ያደረገው እደርስበታለሁ። እባክህ ወንድሜ ቢንያምን አድነው። ከአንተ ውጭ ቢንያምን ማንም አይረዳውም። እባክህ እርዳው ወንድሜ። አንቺ ባትይኝስ እኔ ዝም ብዬ መቀመጥ ነው የሚመስለሽ? ይህን ማን እንዳደረገ እደርስበታለሁ እና ቢኒን ይዤልሽ እመጣለሁ። አንቺ እንዳትጨነቂ እሺ። እንኪ ብሎ ስልኩን ሰጥቷት ወጥቶ ሄደ። እሷም ቢኒ አልሞተም፣ ቢኒ በህይወት አለ እያለች በጣም ደስተኛ ሆናለች። ሄሎ ጽዬ፣ ዳጊ ዳጊ ቢኒም በህይወት አለ ስትለው ተቀመጠበት ተነሳ። እውነትሽን ነው ጽ አሁንም ተነሳና እማ እንዴ አጎቴ በህይወት አለ እናቴ ትሰምኛለሽ? አጎቴ በህይወት አለ፣ አጎቴ በህይወት አለ እያለ እናቱን አቅፎ እየሳማት ነበር። ስልኩን ረስቶታል። አጎቴ በህይወት አለ፣ በህይወት አለ። እንዴ ምን ነው የኔ ልጅ? ምን ነው ደነገጥሽ እንዴ? ማም በሩን ስከፍችው በጣም ደነገጥኩ። እና ምን እየሰራሽ ነው? ምንም የወንድሜን በር ለመክፋት እየሞከርኩ ነው። ቢያንስ ስላስቸገርሽኝ ውስጡ ምን እንዳለ ከብቻ ላይ ነበር። አይ አይ እንደሱ እንኳ ሊሆን አይችልም። ውስጥ እኮ ካሜራ ሊኖር ይችላል። ውስጥ እንኳ ካሜራ ባይኖር እሱ የተነካካውን እቃ እኮ ሊያውቀው ይችላል። በይኔ ተቀመጭ እማሽ። በቃ ግን የት ሄደሽ ነው? አስቸኳይ ስራ ነበረ፣ ሰራተኞቹ ልሰበስብ ሂጄ ነው። እሺ በቃ ረፊ፣ እኔ ልሄድና እመጣለሁ አለቻት እና ስትም ቁጭ አለች። የመታወቂያውን ጉዳይ ዛሬውኑ እንጨርሳለን። በጣም ጥሩ። ዛሬ የተቀበልከውን እቃ ዛሬ ፎቶ አንስተህ ላክልኝ፣ የተቀበልከውን ደግሞ ቤት ላክልኝ። ደግሞ እነዚህ ተቀናቃኒዎች ስለ ተቀናቃኙ እንደማቀያቁም በዋጋው እየተደራደሩ ነው። ማንም ሰራተኛ መረጃ እንዳይወጣ ተጠንቀቁ። ግን አዲሱ ልጅ ስራው ላይ መገኘቱ የነቃ እስክንረከብ መገኘት አስፈላጊ ነው። አይ በተቃራኒ ጥሩ ነው። እሱ የሚቀበለው ይሆን አይደል? የጀመርነውን እንቆጮ አሁን ገባኝ። የቀረውን ነገር ዛሬ እንዲቋጭ እናደርጋለን። በጣም ጥሩ። ማድረግ ያለብህን ነገር ጠንቅቀህ ታውቃለህ። ሁለቱንም አዘጋጃቸው። እሺ አለቃ። ኦኬ። ወይ ደግዬ፣ ግን እንዴት ልታውቂ ቻልሽ? ማለቴ ማን ነገረሽ? ግን አይ እኔ ስልክ ላይ ነው ሜሴጅ የተላከልኝ በአጎቴ ቁጥር። እሺ ምንድነው ማድረግ ያለብን አሁን? እባክህ እኔ እናቴን ጥዬ መውጣት ስለማልችል አንቺ ወደ ቤት ትመጫለሽ። ማውራት አለብን። እሺ ደግዬ። ቆይ ግን እንዴት ናት? ለምንም ለውጥ የላትም? ምንም ለውጥ የላትም። ምን እንደማረግ ግራ ገብቶኛል። በጭንቀት ላብድ ነው። እባክህ ነይ እና እናውራ። እሺ ደግዬ። ያው ስላልተረጋጋው ከቤት እንዲወጣ አይፈቅድልኝም። ግን አታስብ፣ እንዴትም ብዬ እመጣለሁ። ጽዬ እሺ በቃቸው፣ ቶሎ ነይ እሺ። እሺ አንተ በቃ ተረጋጋ። ሁሉም ነገር ደግሞ ስመጣ እናወራለን። እሺ እሺ ዳጊ። ተመስገን አምላኬ፣ አንዴ ካለበት አውጣልኝ እንጂ እኔ ሁሉንም እውነታ ነግሬ ይቅርታ እጠይቀዋለሁ አለ ይፄ። ቤቴን አሁንም እያሰቃየው ነበር። ቆይ አንተ ለምንድን ነው የምታሰቃያት? በወጣች በገባች ቁጥር የምታሰቃያት ለምንድን ነው? እያሰቃየኝ ነው ብላ ነገረችኝ። እንዲያስቆም ነገረችኝ። እሷ አላችን ግን ምንም ነገር አደርጋለሁ ብሎ ብረቱን አንስቶ አሁንም ጣለው። ቢኒም ዝም ብሎ እያየው ነበረ። የኔ ልዕልት ለመጨረሻ ጊዜ ሳገኛት ይሄ ልብስ ነበር የለበሰችው። መንገድ ላይ አግኝታት እንዳስቸገርካት እያለቀሰች ነበር የነገረችኝ። እኔ ደግሞ አንድም የእንባ ዘለላ ከዓይኗ ሲፈሳ ላይም አልፈልግም አለ። ቢኒም ቆሻሻ የማምን መሰለህ? አትመነኛ። ማን መነኛ አልኩህ አለህ። እኔ የተፈጠረውን ነገር ነው የነገርኩህ። አንተ ደግሞ የነገርኩህን ማመን
ስለማችል ጭንቅላቴ የፈጠረውን ነው። እንኳን መጣች ጽዬ፣ በጭንቀት ላብድ ነበር ብሎ አቀፋት። ነይ ቁጭ በይ ገኒ፣ ገኒዬ። ኡፍ! ቆይ ምን አይነት ጣጣ ነው በእግዚአብሔር! ምንም እኮ ለውጥ የላትም። መድኃኒቷን በስርዓት እየሰጣት አይደል እንደ ዳጊ? ደግሞስ የቢኒም በህይወት መኖር ነግረሃታል? አዎ ነግሬያታለሁ፣ ግን ምን ለውጥ የለውም አለ። እናቲቱም ፍጥጥ ብላ ከማየት ውጭ ምንም የምትመልሰው እና የምታውቀው ነገር አልነበረም። ዳጊም የእናቱ ነገር በጣም አስጨንቆን ነበር። ለጽዬ ሚሴጅ ገባላት። ሚሴጁን ካየች በኋላ ብሽቅ ብላ በጣም ተናደደች እና ተነሳች። ገኒዬ ምንድን ነው? ቁጭ በይ እንጂ መሄድ አለብኝ አለች። እንዴት ነው ሰዎቹ አገር ቤት ገቡ? አዎ ገብተዋል አለቃ። ለመቼ ይሆን? በዚህ ሳምንት ነገሮች ላመቻችን አድርገው። ቆይ የዛ ሙትቻ ነገር እንዴት አደረገው? ኧረ አለቃ ምንም የተገኘ ነገር የለም እስካሁን ራሱ ማን እንደያዘው አተገኝ። ቆይ ማን ነው እንደዚህ የገጠመኝ? እንዴት አድርጋችሁም ይሁን እንዴት ብቻ ዛሬ የያዘውን ሰው አጣሩ። እሺ አለቃ። ትንሽ የተገኘ ነገር አለ፣ ስለሱ አጣርተን በደንብ አሳውቃለሁ። እሺ ግን አፋጥኑት። እሺ አለቃ። እንዳልክ ይሆናል እና ተቀናቃኛችን በዚህ ሳምንት አንተን ለማግኘት ፈቃደኛ ነው። ኦ በጣም አሪፍ። እጁ ያዘነዘበትን ነገር ደግሞ እናጠራለን። እሺ አለቃ። ከሰዎቹ ጋር አውርቼ ጨርሻለሁ። ሳስበው ስለ እቃው መረጃ ብዙ ያውቅ ሰው ያኖር አይመስለኝም። ስለዚህ ይህን ነገር በፍጥነት መጨረስ ስላለብኝ ሰዎቹ ስራቸውን በደንብ እንዲሰሩ ነገራቸው። ደግሞ የሳይ ነገረው በቶሎ ይንጣ ፈልገዋለሁ። እሺ አለቃ። ሄሮሲስ አለቃ ቶሎ እንዴት መጣ አዟል። እሺ በቃ ጧት ያዘዘኝን እየሰራው ነው። እሱ ስትመጣ ይደርሳል። አይ አይደለም። እሺ መጣሁ በቃ ነው። ሄሎ ምን ነው በሰላም ነው እንደዚህ ዘጋው አይደል? በጣም ይቅርታ፣ ነገሮች እኮ ስለተደራረቡኝ ነው ላገኘው ያልቻልኩት። ይገባኛል። እኔም ለዛ ነው ላስጨንቀሽ የፈለኩት። ሁሉም ሰው የራሱ የሆነ ችግር አለበት። ብታይ እኔም ቤት ውስጥም ቤትም ትንሽ ችግር ውስጥ ነበርኩኝ። አይዞህ፣ አንዳንዴ የችግሮች መደበራረብ ጠንካራ ያደርጋሉ። አዎ ሶስት ልክ ነሽ። ያው የሚመጡ ችግሮች ካለፉ አይብስም። እሺ አሁን ምን እየሰራሽ ነው? አሁን ባገኝሽ በጣም ደስ ይለኝ ነበር። እቤት ነኝ ግን አሁን ማውጣት አልችልም። ባይሆን ነገር ሌላ ቀን ብናደርገውስ? እሺ ግን በጣም ደብሮኝ ነበር። ሀዘኔንም ደስታዬንም የማካፍለው ጓደኛ እንደሌለኝ ነግሬሻል ነበር። ቆይ ምን ላድርግ? ወይ ካልሆነ ሰፈር ትመጣለህ እንዴ? እሺ ሰፈር ልምጣ፣ አላስጨንቀሽም። ሌላ ጊዜ እወስድሻለሁ፣ ያልኩሽ ቦታ እወስድሻለሁ። እሺ ስለተረዳኸኝ አመሰግናለሁ። እሺ በቃ የተከበሩ፣ ሰፈር ስትደርስ እደውልልሻለሁ። እሺ ቻው። እውነቴን ነው አቤል፣ እገልሃለሁ። እሺ እንደዚህ ማድረግ ቆይ ማን ብለህ ነው የምታስበው? ከእኔ ምንድን ነው የምፈልገው ብላ ጮኸች። ብኔት እያለች የግድ አንስቶ አስቀመጣት። ራሷን መቆጣጠር አችልም ነበር። ሌላ የምታወራው የለህም እንዲህ? በእናትሽ አትወራጫ። እሷም በቁጣና በልህ እያንቀሰተች ነበረ። እሱ ፎቶውን እያሳየ እሷም በጣም ተጨናንቀ ነበር እያለ እሱ ራሱ እየቀለደባት ነበር። ይኸውልሽ እኔ ምንም ነገር ታውቃለህ፣ ምንም አላማ የሌለህ ከንቱ ሰው ነሽ አለችው። እኔ ከንቱ ሰው? አንተ የማትረባ ጭራቅ ነህ። ምንም የሰውነት ባህሪ የሌለህ እብድ ነህ። እንዴት እንደዚህ ታደርገዋለህ? ቆይ ለምንድን ነው ስልኩን ማታነሺው? በህይወት እንዲቆይ አትፈልጊም እንዴ? በጣም እያጨናነቀን ነበር። እሺ አሁን ስላት፣ እሺ አሁን ያልከኝ ነገር ሁሉ አደርጋለሁ፣ ድምፁንም አጠፋዋለሁ፣ ማንም ሰው ላይ ጉዳት እንዳይደርስ።
በመጀመሪያ እዛ ጅል ላይ የቀዳችውን ድምፅ ታጠፊዋለሽ። የዛኔ ምን ያህል ርቀት እንደመሄድ ያሳይቸሻል። አሁኑን ወሰኝ። ቢኔን ለመጨረሽ 1 ሰከንድ ይበቃኛል። እሺ እሺ ያልከውን በሙሉ አደርጋለሁ። ይኸው ከዚህ በኋላ ምንም ነገር አላስቸግርህም። በጣም ጥሩ። በመሄድ አሁን መሄድ ያለብኝ ቀጥ ብለሽ ወደ ቤት ሂጂ። ይኸውልሽ በሄድሽበት ሁሉ አለው ብሎ አስፈራርቷት ሄደ። በይ ቤት እንደደረሽ ደውልኝ። ከዛ አሳውቂኝና ቢንያምን እለቀዋለሁ። በይ አሁን ሂጂ አላት። ኤፍራታ ደግሞ መጸዳጃ ቤት ገብታ የማበጠሪያ ፀጉር በሶፍት እየጠቀለለች ነበረ። አምላክ እርዳኝ አለች። ሄሎ ዶክተር፣ እንዴት ናት? ደህና ነኝ። ወይዘሮ ኤፍራታ እንዴት ነች? ደህና ነኝ። ነገ ለመምጣት ፈልጌ ነበር። ይቻላል? ነገ እኔም ቢሮ እኖራለሁ። ነይ። እሺ እሺ ዶክተር አመሰግናለሁ ብላ ስልኩን ዘጋች። አሁንም ለፂም ስልክ ደውላ ቤት ነሽ? አሁን መምጣት እፈልጋለሁኝ። አዎ ወደ ቤት እኔም እየደረስኩኝ ነው እና ነይ ችግር የለውም አለች አዘይ። አአ አንተ በዚህ ሰዓት ምን ትሰራለህ? እኔ ምልህ ቢኒያም ጓደኛ አይደለም እንዴ? እኔ እኮ ምንድነው በዚህ ሰዓት መረጋጋት? እኔ ምንም እየገባ ሉሊት ዝም በይ። እንደዚህ ሆነሽ ምንም ለመናገር እየተጠናቀቅኩ ነው። ያለም ግን ብሎ ሲጮህባት ስልኩ ተደወለ። አልጨረስንም፣ ስመለስ እናወራለን አለ። ሉሊትም ኡፍ ፈጣሪ ወይ ምን ጉር ነው? ይህማ ናታን አይደለም። እንዴት ነው የሚያደርገው እንዴ? ቆይ እኔ ምን አደረግኩ? ጥያቄ መጠየቅ አይቻልም? አዎ እንዴ። ሰላም እንዴት ነሽ ወይዘሮ? እንዴት ነህ? ያው እግር ያበዛ አልመሰለህም? ማለቴ እንቅስቃሴ ጥሩ ነው። ዞር ዞር ያው እንደ ስፖርት ቆጠረው ማለት ነው። እኔም የያዘ ይዞት ነው እንጂ እዚህ ቁጭ አላም ነበር። ምን ነው ይዞታ ይዞ የምትይው? ቆይ አሞሻ እንዴ? ቆይ ምንድን ነው የምትቀባጠሪው? እሷን ተዋትና አንተ እንዴት ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? አለ። ምን ነው ዛሬም ሰው የለም እንዴ? እንዴ እኔ እዚህ ቁጭ አድርጎ ሳድረው እንዴ? አረ እኔ እንደዛ ለማፈልግ አይደለም፣ ማለቴ ሌላ ሰው ለማለት ነው። አንቺ ሴትዮ ቆይ ለምንድን ዝም አትይው? አለቻት። በሩም ተንኳኳ። ሉሊት የምትለው ነገርስ ደስ አትልም? ለምንድን ነው ዝም በይ የሚለዋት? አቤት አቤት። በሩ ሲንኳኳ ልጅቷ አይዲያ በር ከፈተች። ለእናቷ ወረቀት ይዛላ መጣኝ። እናይቱም ቆይ አንቺ በር የምከፍቺው ለምንድን ነው? ሰራተኛ የለም እንዴ? ማየ እየተቆጣሽ እኮ ነው። ሁለተኛ በር እንዳከፍቺ ነግሬሻለሁ። ሄዳ ሰራተኛ የተተፈት ለምን ተቀበልሽ? ኧረ ማም እንዴ አሁን ይሄ የሚያስቆጣ ነገር ነው እንዴ? አዎ ሁለተኛ በር እንዳትከፍች። ምንም አይነት ነገር ቢላክ እኔ ራሱ አለሁ። ኧረ ማም ምን ሆነሻል እንዴ? እየተቆጣሽኝ እኮ ነው። ይቅርታ የኔ ልጅ፣ ያው ሰሞኑን የተፈጠረውን ነገር ታውቂ የለ አንድ ነገር እንዳትሆኝ እራሱ አስቤ እኮ ነው። ገባኛል ማምዬ፣ ምንም አልሆንም። እሺ አትጨነቂብኝ። አሁን ግቢ፣ ስልክ መደወል አለብኝ። ወደ ውስጥ ግቢ አላቻት። እሺ ማም አትጨነቂብኝ። እሺ ደግሞ በጣም ነው የምወድሽ። እሺ የኔ ቆንጆ